አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? የውሃ ዳቦ አሰራር ደግሞ ዛሬ ያሳያችኋለሁ፣ በትንሿ ማለት ነው፣ ሳላበዛ። እዚህ ጋር ግብአቶችን ጨማምራቸዋለሁ ለቪዲዮ እንዳይረዝም ነው ማለት ነው። ሀባ ሶዳ ያንን እንትን ምንድነው ጥቁር አዝሙድ ባገራችን ማለት ነው። እና ወተቱ ኒዶ አንድ ማንኪያ፣ ሱካር፣ ጨው፣ ዘይት ጨምራለሁ ማለት ነው። ስለዚህ ካሜራ የጨመርኩት እነዚህን ግብአቶች ጨምራለሁ። ወደዚህ ጋር ዱቄት አስቀምጣለሁ። ትንሽ ነው ማለት ነው። በደንብ አድርገን እናሸዋለን። በማንካው እንደዚህ ከቀላቀልን በኋላ ትንሽ ነው ያቦካሁት። የሚፈልጉትን አይነት መጠን አላቸው። ኒዶም ግዴታ አይደለም፣ ወተትም ካለ እሱም ከሌለ ደግሞ ችግር የለውም። ዘይት፣ ጨው፣ ካሜራ ካለ ሱካር፣ ይሄ ካለ እሱን ጨማምሮ ማቡቱ ጋግሮ መብላት ይቻላል አላችኋለሁ። እንደዚህ ታስቀምጡልኛላችሁ። ከ30 ደቂቃ በኋላ ቁጭ ይላል። እዚህ ያላችሁ ለምሳችሁ ታስቀምጣችሁ እጄ ላይ ዘይት አድርጌያለሁ። እንደዚህ ያላችሁ ለድምፅ ጥራትና ለካሜራ ጥራት እንግዲህ ይቅርታ እያልኩ ቤተሰብ፣ ለምን አዲስ ጀማሪ ነኝ እና ያን ያክል ጥራት አድርጌ እየሰራሁ አይደለም። እንግዲህ መቼም ሳይድ ቁሙ የሄደ የለም። ቀስ በቀስ አስተካክላለሁ እላችኋለሁ። ለእንደዚህ አይነት ነገሮች ማለት ለድምፅ ጥራት ወይም ደግሞ ለካሜራው ጥራት ያቀራረጽም ችግር ስላለ በአንድ እጅ ይዤ ነው የምሰራው። ይቅርታ ላለሁኝ እያደር ለማስተካከል እሞክራለሁ ኢንሻአላህ። እና ይሄው በዚህ መልኩ አድርገን እናስቀምጣለን።
እንደዚህ አድርጌ ሸፋፍ አድርጌ አስቀምጠዋለሁ። ሸፋፍ ወይም ፕላስቲክ ማለት ነው። ይኸው በዚህ መልኩ ወጥቷል። 30 ደቂቃ ራሱ አትጀም ወዲያው ነው ብድግ ያለው። እንትን አረግበታለሁ የሚከውከው ማለት ነው። ለልጆቹ ዝም ብለው ስለማይበሉልኝ ለልጆቹ ትንሽ ጨምርበታለሁ ከፍዬ ማለት ነው። ዱቄት እንትን እንዲጡ ለሁለት አካፍዬ ለነሱ ይህንን ሲያው ይበላሉ እንጂ ያን ያክል እሱም አይበሉም። ልጆቹ ብቻዬን ደግሞ አይጨርስም። በዛ ነው እንደዚህ አድርጌ ለነሱ አደርግላቸው ነው። እዚች ነው የምጋግረው። በደንብ አልተቀላቀለ ለልጆች ስለሆነ ይሄ መልሼ ሸፋፍ አድርጌ ያስቀምጠዋለሁ በፕላስቲክ ማለት ነው። ለ10 ደቂቃ ወይም ደግሞ ወደ ላይ ኮፍ እስከሚል ድረስ ይኸው በዚህ መልኩ ብሏል። አሁን ድጋሚ ማለት ነው ሁለተኛ ከላይ ትንሽ ዘይት ተቀላቀላችሁ እስከምሩት እንደዚህ ኮፍ ሲል እዚህ ጋር አዘጋጅቻለሁ። እንትን እንትን ማስቀመጫው ስለሌለኝ በዚህ ነው የምጠቀመው። ውሃው እንዳይገባበት ማለት ነው። ይህ በዚህ መልኩ ያስቀምጠዋል። ይኸው በዚህ መልኩ አውጥቻለሁ ማለት ነው። ከውስጥ እንደውም መቅለጥ ጀምሯል ከመብሰሉ በላይ ማለት ነው። ትኩስ ነው፣ በጣም ያቃጥላል። ሲቀዘቅዝ ነው የሚያምረው። ትኩስ ነው እናንተ ለማሳየት ብዬ ነው እንጂ ይቀዝቅዝ ምንም አልያዘችም። ግርግር ብዙም አርጋችሁ መጋገር ትችላላችሁ። እንበላዋለን ማለት ትንሽ አድርጌ ነው ያደረኩት። እሱን አቃጠለኝ። አልቀዘቀዘም ነው እንደውም ሲቀዘቅዝ ነው አሪፍ ይሄ ማለት ነው። ይሄን ይመስላል። የሰራችሁ ብሎላችኋለሁ ቤተሰብ አበረታቶኝ። አዲስ ነኝ፣ ሰብስክራይብ አድርጉ፣ ላይክ አትርሱ፣ ላይክ አድርጉ እና ይሄን ይመስላል። እየበላሁ ነው። ከምሽ ላሳያችሁ። አሪፍ ነው፣ ይጥማል። ሰርታችሁ ሁላችሁ ማለት ነው። ሀገራችንን ሰላም አላህ ያደርግልን። ዱአ አድርጉ፣ ጸሎት አድርጉ። ሀገራችን ገብተን በሰላም እንዴት እየሰራ መብላት እንችላለን። የስንፍናችን እንጂ ማለት ነው። ቀላል ነው ሁሉም ነገር እና ይሄን ይመስላል። ስለምታበረታቱኝ አመሰግናለሁ ቤተሰብ። ሰላማችን ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። እንደዚህ እንዲሰራ እያበረታታችሁ ነው ማለት ነው።
አላህ ሁላችንም ባለንበት ይጠብቃችሁ ይጠብቀን እላለሁ። ቤተሰባችንን ሰላም አላህ ያርግልን፣ ሀገራችንን ሰላም ያርግልን። ወደ ሀገራችን በሰላም ገብተን በደስታ በፍቅር የምንኖር አላህ ያደርገን ኢንሻአላህ። ከሰው ቤት ያውጣን ሁላችንንም። ዓለም በሙሉ ሰላም ይሆንልን። ሰላም ከሌለ ሰርቶ መብላት አይቻልም እና ማለት ነው። እና ይሄን ይመስላል። ቡና ላፈላ ነው። አሁን ደግሞ እዚህ ነው ጭስ እያጫጨስኩ ነው እላችኋለሁኝ። ዳቦዬን እየበላሁ ከቡና ጋር ቡና ያላፍልቼ ዱዓ ላድርግ ነው። ለሀገራችን ሰላም እላችኋለሁ። ወደ ሀገራችን እንድንመለስ በሰላም ሰርተን ከቤተሰቦቻችን ጋር እንድንገናኝ ዱዓ አድርጉ፣ ጸልዩ። እወዳችኋለሁ። አላህ ይጠብቃችሁ። ቻው